ሰላም እንዴት ናችሁ? በጥያቄያችሁ መሰረት ደግሞ ሁለተኛውን ዲሴንትራል ዋሌት አከፋፈት እናሳያችሁ ይሆናል። ለዛሬ የመረጥነው ዋሌት ትረስ ዋሌት ነው ማለት ነው። ፕሌይ ስቶር ላይ እንገባለን። እዚህ ጋር ትረስ ዋሌት ብለን ሰርች እናደርጋለን። ትረስ ዋሌት ይኸው መጣ። እሱን ፕረስ እናደርጋለን። ይሄው መጥቷል። ትረስ ዋሌት አፕሊኬሽን ኢንስታል የሚለውን እንጫናለን። ያው ትረስ ዋሌት ብዙ ጥቅሞች አሉት። ለምሳሌ የተለያዩ ኤርድሮፖችን ፋርም ለማድረግ የምንጠቀምበት ሜን ዋሌት ማለት ይሄኛው ነው። መኒቲፖች ላይ ቦርድ ያግዘናል። ይሄ ዋሌት ያስፈልገናል። ስለዚህ በዛሬው ቪዲዮ እንዴት ከዜሮ ክሬት እንደምታደርጉ እናሳያችሁ ይሆናል። ተከታተሉ። አወርዶ ጨርሶታል ማለት ነው። ኦፕን የሚለውን እንጫናለን። እስኪከፍትልን በትዕግስት እንጠብቃለን። ከዛ እዚህ ጋር ሁለት አማራጮችን ያሳየናል። እዚህ ጋር ክሬት ዋሌት እና ኦልሬዲ ሃቭ ዋሌት ይባል። ይሄ ማለትም ከዚህ ቤት ዋሌት ከሌለን ክሬት ዋሌት ምንም እንጫናለን። ከዚህ ቤት ደግሞ ከፍተን ወይ ደግሞ ሲድ ፍሬዝ ከነበረን ሃቭ ኦልሬዲ ዋሌት ምንም ትችላለን አካውንት እንከፍታለን ማለት ነው። እኛ ዛሬ መጀመሪያችን አካውንት እየከፈትን ስለሆነ ክሬት አካውንት ምንም እንጫናለን። እዚህ ጋር ሚስጥር ቁጥር እናስገባለን። እዚህ ጋር ኢኔብል ኖቲፊኬሽን እንለዋለን። አሉ እንላለን። እዚህ ጋር በተሳካ ሁኔታ አካውንታችን ክሬት አድርገናል ማለት ነው። የከፈትንበትን ሲዲ ፌዝ ደግሞ ለማግኘት እዚህ ጋር ዋሌት ሜን ዋሌት የሚለውን እንጫናለን። ከዛ እዚህ ጋር 3 ነጥብ እንጫናለን። ከዛ እዚህ ጋር ማኑዋል የሚለውን አንዴ ፕረስ እናደርጋለን። ከዛ እነዚህን ሁለቶችን ቲክ እናደርጋለን። ከዛ ኮንቲኒው የሚለውን እንጫናለን ማለት ነው። እነዚህ ሲድ ፍሬዝ ናቸው። በጥንቃቄ ሊቀመጡ ይገባል። በወረቀት ጽፈን ልናስቀምጣቸው የሚገባ የትኛውም ሶሻል ሚዲያ ወይ ደግሞ ክላውድ ላይ ልናስቀምጣቸው ስቶር ልናደርጋቸው ይገባ። ምክንያቱም ያ ነገር ትራክ ቢደረግ ስካም የመደረግ ቻንስ አለን። እነዚህን እንመዘግባለን ማለት ነው። ኮንቲኒው እንላለን። ከዛ እዚህ ጋር ይጠይቀናል ከመዘገብ ነው ያለን። አንደኛ ደረጃ ላይ ምንድነው ያለን የሚለኝ ኪዊ ብለውን እንመርጥለታለን። ከዛ በአራተኛ ደረጃ ደግሞ ምንድነው ያለን ላይን ነው። በሰባተኛ ደረጃ ደግሞ ሙን ነው። በአስረኛ ደረጃ ደግሞ አላር ማለት ይሄ የሚጠይቀን ሲድ ፍሬዙ መዝግበን ማስቀመጣችንን ቼክ ለማድረግ ነው። ኮንፈርም እንለዋለን ማለት ነው። በተሳካ ሁኔታ አክቲቭ ሆኗል ማለት ነው። ይሄን ዋሌት አክሰስ ማድረግ መጠቀም እንችላለን ማለት ነው። እዚህ የተሪ ለምሳሌ ቴሌም ጋር ገብተን ብንለው ይሄው እንደምትመለከቱት ሪሲቭ ኤንድ ሴንድ አድሬስ ሰጥቶናል ማለት ነው። እዚህ ጋር ጨርሰናል ማለት ነው። በተሳካ ሁኔታ ትረስ ዋሌት አካውንት ክሬት አድርገናል ማለት ነው።